አማራ ህዝብን ቀሰቀሰብኝ ይላል። ታየ አማራ ህዝብን ቀሰቀሰብኝ እንዴት አማራ ላጠፋ ነው ብሎኛል በማለት አማራ ህዝብን ቀሰቀሰብኝ ይላል። ክሱ ላይ ነው እንደዛ ይላል። አማራን ራሱ ያጠፋ አይደለ አብይ ታየ እኮ መሬት ላይ የሚታየውን ነገር በአፍ ደግሞ ተነግሮኛል ይመሳሰላል ነው አይደለ ጉዳዩ። ታየ ይሄንን ደግሞ ለታየ ብቻም ሳይሆን ለብዙ ሰው ነው የተናገረው አብይ ለኔም ጭምር አማራን ላጠፋላችሁ ነው ብሎ ተናግሯል። ለኦሮሚያ ባለስልጣናት እንደዛ ነው የሚለው። አማራ ህዝብ መቼ ነው ጠላት የሆነው? የሚያሳዝን ነው። ይሄ ክፉ አረመኔ አንድን ህዝብ ጠላት አድርጎ ሌላውን ደግሞ እያደራጀ እንደዛ ይላል። ታየ እንዳም ይሄንን ሲናገር የሚደርስብኝ ሁሉ አይታወቅም ልናገር ብሎ ነው የተናገረው። ይሄ ምስጢር ሆኖ እንዳይቀር ብሎ ነው የተናገረው። እና ይሄ እንትኑ አብይን አሳመመው። ብዙ ነገር ነው እንግዲህ ክሱ ውስጥ የተካተተው። የሚገርም ነገር ኦሮሚያን በተመለከተ ታየ ብዙ ነገር ብሏል። ኦሮሚያን በተመለከተ እንደው የኦሮሚያ ባለስልጣንም ስለሆነ ብዙ ነገር ኦሮሚያ ውስጥ ድምጻችሁን አጥፍታችሁ ግደሉ ሸኔ ብላችሁ የጠረጠራችሁት ብሏል አብይ ብሎ ተናግሯል ታየ። ይሄ ወንጀል ሆኖ አልቀረበበትም። የሸኔ ቤተሰብን እሰሩ አንገላቱ ምናምን ብሎ አቅጣጫ ሰጥቷል ብሎ ታየ ተናገረ። ይሄ ወንጀል ሆኖ አልቀረበበትም። ኦሮሚያን በተመለከተ ምንም አይነት ወንጀል ሆኖ ለታየ አልቀረበም። ለምን መሰለ? ሌላው በኋላ መጣበታለሁ። ቆይ ሌላው የመከላከያ ሰራዊት የሰሜን እዝን እኛንን በሴራ እንድመታ ያደረግነው ብሎ ለ2500 ካድሬ አብይ የተናገረው ታየ በአደባባይ ለኢትዮጵያ ህዝብ ተናገረ። ይሄ ወንጀል ሆኖ ቀረበ። ሌላው ደግሞ ብልጽግና የለም አሁን ያለው ማፊያ ስርዓት ነው ለአብይ የተገነባ በአብይ የተገነባ ለአብይ የገደለ የሚሄድ ማፊያ ነው እንጂ ብልጽግና የሚባል ቡድን የለም። ይሄም እንደ ክስ ሆኖ ቀረበበት። ታየ ላይ እንግዲህ ለምንድነው አንድ ሆናችሁ ተባብራችሁ የችግሩ ባለቤት ላይ ፎከስ አድርጉ ያለው? አማራን በተመለከተ ታየ የተናገረው፣ የትግራይን ጉዳይ በተመለከተ ታየ የተናገረው ለምን እንደው በኦሮሚያ ምንም አይነት ወንጀል ሆኖ ለታየ አልቀረበም። ለምን መሰለ? ይኸውልህ አብይ አንተ ለብሔር ብቻ የምትቆም ከሆነ እንደም ገንዘብ ሊሰጥ ይችላል። አብይ መቼ ነው አንተ ላይ ጥርሱን ነክሶ የሚመጣበት? አንተ ትንሽ ለብሔርም መናገር ከዛም ወጣ ብለ ለሌሎቹ ወንድም እህት ብሔረሰቦች ህዝቦች ለሁሉም ዜጎች መናገር ሲጀምር አብይ ይመጣባል። አሁን ወንጀል ሰራ ይላል። የታየ ወንጀል ይሄ ነው። አሁን እንግዲህ እኔ ስለ አማራውና ስለ ትግራይ ስለተቆረቆረ ማለት ነው። አንተ ለምንድን ነው ለኦሮሚያ ብቻ ማውራት አለብህ? ከዛ መውጣት የለብህ ይላል አብይ። አንድ አማራ ለምሳሌ ለአማራም
ተቆርቋሪ መሆን አለበት። ለሌሎቹም ተቆርቋሪ ሆኖ ሲያወራ አብይ ይነሳበታል። አሁን ይሄ ወንጀል ነው ይላል። ኦሮሚያ ውስጥም ለምሳሌ እኔ ላይ አሁን እኔ ከሌላ ከአፋን ኦሮሞ ቴሌቪዥኖች ለብዙ እንግዲህ ከውጭ ሀገር ከመጣው ጀምሬ 2021 ጀምሬ ሳወራ ነበር፣ ስናገር ነበር። ብዙ ዘመቻዎች አልነበሩ። ትንሽ ወጣ ብዬ ለሁሉም ከዛም በፊትም ትክክል አልሰራውም። እዚህ ውጭ ሀገር ሁኜ ለሁሉም መናገር ነበርብኝ፣ በተለያዩ ቋንቋዎች መናገር ነበርብኝ፣ አላደረኩም። ያንን ማድረግ ሲጀምር ምልኬሳ ፋኖ ነው፣ ምልኬሳ ወያኔ ነው ምናምን ጀመሩ። እንትኑ የሚገርም ነው። ለምን አንተ ጀዋር ላይም ተመሳሳይ ነገር ነው የተደረገው። ወጣ ብሎ ለሁሉም መናገር ሲጀምር እሱንም ፋኖ አድርጎት ቁጭ አደረጉት። ሌላ የታየ ጉዳይ ይሄንን ነው የሚያሳየው። ክሱን ብቻ አንብብና ትረዳለህ። የታየ ክስ እና የታየ ወንጀል ምንድነው? አብይ ለምንድነው ይሄንን ብቻ የመረጠው ብለህ ካየው የት ላይ ሁሉም በየእንትናችን ጎጣችን ቁጭ ብለን ብናለቅስ አብይ ማረብና ሶፍት ምናምን ይሰጣል። እንደም ሙቅ አድርጉ እንጂ እንደው በየአካባቢያችሁ ምናምን ሊል ይችላል። አንድ ላይ ስታለቅስ ግን ለውጥ ማምጣት ትችላለህ። ያንን ማየት አይፈልግም አብይ። ታየ የጀመረው ታየ የቀደደው መንገድ ውጡ ካለባችሁ ወጣ ብላችሁ ለሁሉም ተናገሩ። ጥያቄዎቻችን ይመሳሰላሉ። ምንም ዝም ብላችሁ እዚህም እንትን ተቆራርጦ እንደ በየእንትኑ የሚነገረው በጋራ አርጉ። የጎንዮሽን ደግሞ ተው፣ አንድ ላይ ተባበሩ ብሎ ሲያወራ የታየ ወንጀል ይሄ ነው። ለምን? ይሄ ደግሞ ትክክለኛ ወደ ለውጥ የሚያመራ መንገድ ስለሆነ አብይ ደግሞ በጣም ጠንቅቆ ያውቃል። በጣም አስገራሚ ነገር ነው ዶክተር ምልኬሳ ያነሳው። እንደው ወደ ሌላ የመጨረሻ አንድ አጀንዳ ሊድና ዝግጅታችንን እናበቃለን። እንግዲህ ምርጫ የሚባለው ነገር መጥቷል። በኦሮሚያ ክልል ያለው ሁኔታ እንደባለፈው አብይ አህመድ ብቻ ተወዳድሮ አሸነፍኩ ሊል የሚችልበት ታሪክ ሊደገም እንደሆነ እያየን ነው። ምናልባት ምርጫው ከተካሄደ ነው፣ እስከዛም ከቆየ ነው ብዙ ነገሮች እየተለዋወጡ ነው። ቀደም ሲል እንዳልከው ስርዓቱ እየፈራረሰ ስለሆነ ነገ ከነገ ወዲያ ምን ሊፈጠር እንደሚችል አናቅም። ለማንኛውም ምርጫው ከተካሄደ አሁን ኦፌኮ የኦሮሞ ፌዴራሊስት ኮንግረስ በአዲስ አበባ በ10 ጣቢያዎች ላይ ብቻ ነው የሚወዳደረው። ምክንያቱም ያለው አስቻይ ሁኔታ አይደለም፣ እንኳን አይደለም ስርዓቱ ሌሎች ታጣቂዎችም እንድንወዳደር አይፈልጉም የሚል ነገር ነው ያነሱትና እንደው የኦሮሚያ ላይ ያለው ምርጫን በተመለከተ ህዝቡ ምንድነው የሚለው? ህዝቡ ለምርጫ ነው እየተዘጋጀ ያለው ወይስ ምንድነው? በአሁን ሰዓት በኦሮሚያ ያለው የህዝቡ ስሜት ከምርጫው ጋር ተያይዞ? ኧረ ተው መሳይ፣ ምርጫ ማለት እኮ ዲሞክራሲያዊ ምርጫ ነው። ያ ደግሞ ቅድመ ምርጫ ዝግጅቶች ያስፈልጋል። ጦርነት መኖር የለበትም። ጠመንጃ አናቴ ላይ ሆኖ በመከላከያ ታጅበ ምርጫ አታካሂድም። በየቀበሌው ላይ ጦርነት እየተካሄደ ምንም አይነት ምርጫ የሚባል ነገር የለም። እና ባለፈውም እነ ሽመልስ ብቻቸውን ተወዳደሩ፣ ብቻቸውን አሸነፉ። በቃ የብልጽግና አገር ሆነች ሙሉ በሙሉ። እና በመሰረቱ በውሳኔ ነው ኦሮሚያ ላይ ምንም አይነት ምርጫ እንዳይካሄድ የሆነው በውሳኔ። ኦህዴድ ሳይሆን ኦዲፒ በነበረበት ጊዜ ህዳር 2018 እንደ አውሮፓ አቆጣጠር አብይ አህመድ ኦሮሚያ ከትግራይ እንማር፣ ትግራይ ክልል እኮ ህወሓት ለ27 ዓመታት ያለ ምንም ተቀናቃኝ ነው ትግራይን የገዙት እነ ህወሓት። ስለዚህ እኛ ደግሞ ኦሮሚያ መግዛት ያለብን ያለ ምንም ተቀናቃኝ ያለ ምንም ተወዳዳሪ እንትን ማድረግ አለብን
ብሎ ያ ውሳኔ ያኔ እኔም ለማም ይሄ ስህተት ነው ብለን ለማ ኦሬዲ ያኔ ሁለተኛ ደረጃ ላይ ነው ምክትል ነው ታየም ይሄ ትክክል አይደለም ብለን የተወሰኑ ሰዎች ሐሳብ አንስተናል። ነገር ግን አቅጣጫ ስለሆነ የአብይ አቅጣጫ ስለሆነ ምንም አታረግም የመጨረሻ አቅጣጫ ላይ ነው አቅጣጫ ሲሰጥ ነው ይሄንን ያደረገው እና ኦሮሚያ ላይ በውሳኔ ደረጃ ነው በፓርቲ ውሳኔ ነው ይሄ ነገር የመጣ አሁንም እንደው ልምድም ሲቀስም በጣም አስገራሚ ነገር ነው የምትነግረን አንድ ሰው ልምድ ሲቀስም ደናውን ነው የሚማረው ደናውን እንውሰድ ነው አሁን ከህወሓት 27 ዓመት በብቸኝነት ትግራይን ገዝቷልና ይሄንን ልምድ ኦሮሚያ ላይ እንተግብር ብሎ እንዲህ አይነት ይድንቁርና አስተያየት ወይም ደግሞ እንዲህ አይነት ልምድ አድርገን እንውሰድ ብሎ ሲመጣ እንደው ለራሱ ባያፍር ጓደኞቹን እናንተና አፍር አረ አብይ እኮ እንደዚህ አይነት የሚያፍር እንደዛ አይነት ጭንቅላት ያለ ሰው አይደለም እንደዚህ አይነት ህሊና ያለ ሰው አይደለም ህሊና ቢሰው ኢትዮጵያ ውስጥ ቁጥር 1 አብይ አህመድ ይባላል እና እሱ የስልጣኑን ብቻ ነው እንትን እንዳው ምንድነው ያለ መሰለ የኦሮሚያ ልምዱ ከትግራይ ነው የምንወስደው የህወሓት ልምድ ነው የምንወስደው አለ ለኢትዮጵያ ደግሞ ከኤርትራ መማር እንችላለን ምርጫ ላስፈልግ ይችላል ምንም እኮ በእውነት እንደዛ አለ ከኤርትራ መማር እንችላለን ምርጫ የሚባል ነገር ላስፈልግሉ ይችላል አለ አሁን ከዚህ ስለዚህ ወስኖ ነው ይሄ ሰው ንጉስ ነኝ እንደዛ ነው አሁን ቤተ መንግስት ነው እንጂ የሚሰራ እሱ በፍጹም የህዝብ ስራ አይሰራም ፎከሱ የሱን ሁሉ ጊዜ ጭንቀቱ የቤተ መንግስት እንትኑ ነው እሷን ነው የሚጨነቀው እና ምንድነው ያለ አሁን ክፍተት እንዳይኖርብን ምርጫ ካላካሄድ ነው ያይ ምርጫ አላካሄደም ብለው ሽግግር ምናምን ሊሉን ይችላሉ ስለዚህ ክፍተት እንዳይመጣብን ምርጫው ይካሄዳል ነው ያለው ባለፈው ፓርላማ ላይ ይሁን ክፍተት እንዳይኖርብን ነው ያለው ምርጫና ይካሄድና ከተሸነፍን ላሸናፊው እናስረክባለን አላለም ለይስሙላ እንኳን አይልም እንደዛ እንደው በያድግ ጊዜ እኮ ያስመስላሉ እኮ ለዚህ ጻዳ ብሎ ከተሸነፍን ቤተ መንግስቱን እናስረክባለን ይላሉ እኮ በያድግ ጊዜ ጻዳ ብሎ ይሄኛው ግን እቺን ቃል እንኳን ከአፉ እንደው ከአፉ ከተሸነፍኩ ብልጽግና ፓርቲ ከተሸነፈ ለሚቀጥለው ፓርቲ አስረክበን እንወጣለን አይደለም ሲጀመር ይኸውልህ መሳይ በምርጫ መታመን ከሆነ ጦርነት አታካሂድም በምርጫ መታመን ከሆነ እንደው አማራ ክልል ላይ ጦርነት አያስፈልግም ኦሮሚያ ክልል ላይ ጦርነት አያስፈልግም ትግራይ ክልል ላይ ጦርነት አያስፈልግም ትግራይ እኮ ጦርነቱ እንዳው ያው ዋናው ምክንያቱ ብዙ ቢሆንም ምርጫ አካሄዱ ትግራዮች እናስታውሳለን መስከረም ውስጥ ምርጫ አካሄዱ አብይ ምርጫውን ሲያራዝም እነሱ ደግሞ አካሄዱ ከዛ ጦርነት ተጀመረ ለምንድነው እኔ አራዝሜ እናንተ ደግሞ ምርጫ ለምንድነው የምታካሄዱት ህገ መንግስት ተጣሰ ምናምን አብይ ነው አሁን ህገ መንግስት የሚያውቀው ምኑ የቱ ጋር ነው ምን አይነት ህገ መንግስት የሚያውቀው አብይ እና ህግን ያውቃል አብይ እና